ከኤንሸንት ፊሎሶፊ ጀምሮ ሜዲቫል ላይ የነበሩት ሃይማኖት ጋር የተነሱ ፊሎሶፊዎች ከዛ ሞደርን ተብሎ የመጡት ስማቸውን ስላልጠራ ነው እነሱን ይነካካ ነውና እነሱ በዛ መንገድ ነው ዲቨሎፕ ያደረጉት። እኛስ እንደዛ አይነት ተስፋ አለን ወይ? እና ለምሳሌ ቀበሌ ያልኩኝ አይደል ክፍለ ትምህርት ቤት ጨምርበት በጋራ የሆነ አገልግሎት የምታገኝበት ቦታ ማለት ነው። እንደ ኮሚኒቲ ሰብሰብ ብለን እንደ ኮሚኒቲ የምናደርገው ነገር እንደ ግለሰብ የምናደርገውንም አፌክት ስለሚያደርግ ማለት እና ለምሳሌ ቀበሌ እነዚህ ዛሬ ሲቃወም የነበረ ሲያማርር የነበረ ግለሰብ ስልጣን ስትሰጠው የሚያማርረውን ነገር ሲያደርግ ማንም ሰው አይጠይቀውም። አክቹዋሊ እሱ ነው ኖርሙ። ህዝቡን ትንሽ ኢምፓወር ብናደርገው ግን ኦኬ አይ ዶንት ኖ መንግስትም ይጠቀማል እኮ ኤፊሺየንሲ ይኖረናል፣ ትንሽ ከፍ ይላል እና ሰው ተሰብስበው እስቲ የምታገኙትን ሰርቪስ በምታገኙት አገልግሎት ትረካላችሁ ወይስ አትረኩም ተብሎ ሰው ቢጠየቅ ከዛ ሰው ቢናገር ለምሳሌ መታወቂያ ፈልጌ ወይም ያላገባ ፈልጌ ማይዘው ህጉ በጣም ነው ያስቀው። በጣም ነው ማዝነው እኔ በጣም ከማዝነው እኔ በህግ ባለሙያዎች ላይ ነው እኔ ማዝነው በጣም። ምክንያቱም እኛንን የና አይነት ህጎች እየፈጠርን ያለ ነው። አሁን ያላገባ የሚል አስፈላጊነቱ በጭራሽ ማይገባኝ ማለት ነው። እንግዲህ ማጭበርበር እንዳይፈጠር ነው። ቅድም መንግስት አባት ነው ያልኩ። ለዚህ ለምን 80 ማጭበርበር አይፈጠርም? ለምን ፖሊስ ያለው? ለምን አቃቤ? ለምን ነው ፍርድ ቤት? ለምን ነው ዳኝነት? ለምን ነው ህግ ያለን? አንድ እኮ ያጭበረበረ መቅጣት እዚህ ያለው ፕሪዛምፕሽን ኦፍ ጊልት ነው። ሰው አጭበርባሪ ነው። ስለዚህ እንጠብቀው መጀመሪያ ከማጭበርበሩ በፊት የሆኑ ፈተናዎች የሆኑ አጥሮች እንስራበት ነው። ግን አሁን እሱን ብንተው በኢምፕሊኬሽን ፍሮድ ይከፍ ይላል ይባል። ለምሳሌ የቤተሰብን ኢንቫይሮንመንት ብናየው በአብዛኛው ንብረት የሚያስተዳድረው ንብረት ያለበትን የሚያውቀው ባል ነው። ልክ ወደ ፍቺ ሲሄድ ንብረቱ ተሽጦ በሙሉ ሊያልቅ ይችላል። እንደዚህ አይነት እነዚህ ነገሮች ፕሮቴክት ለማድረግ ነው ይሄ ህግ የወጣው። አሁን ግረ መንገዱን በደንብ ሀሳብህን መግለጽ እንድትችል ነው። በእንደዚህ አይነት ሲቹዌሽን ወቅት በምን ያህል ምርመራና በምን ያህል ውጤት ነው ሪድሬስ ማድረግ የምንችል የተፈጠረውን ነገር? ለምሳሌ ንብረቱ ተሽጧል፣ ሂዷል፣ ሶስተኛ ወገን ሳያቅ ነው የገዛው። እነዚህ የመሳሰሉ ነገሮች አሉ። ከዛ ሰውየው መታሰሩስ በእርግጥ ንብረቷን እድሜ ልኳን የለፋችበትን ንብረት ላጣች ሴት ዋጋ አለው ወይ? ደግሞ ይታሰራልስ? ምርመራው ሰክሰስፉል ይሆናልስ? ፖሊስ ምን ያህል ኢፌክቲቭ ነው በምርመራው ላይ? ምን ያህል ፐርሰንቴጁን ነው ሶልቭ የሚያደርገው? የሚሉት ጥያቄዎች ይነሳሉ አሁን ካነሳው መከራከሪያ አንጻር እና እስቲ ጠለቅ አድርገህ ይሄንን ኢሹንስ ይኸውልህ ሰነፎች ነን ሲጀመር ሰነፎች ነን። ቅድም እኮ ምን አልኩ መሰለህ? መንገድ እንደሚዘጋ እያወቀ ነገ ያ መንገድ የሚገነባ ኃይል ማለት ነው። ኦኬ ማስታወቅ ምንድን ነው ችግሩ? የሆነ ነገር መለጠፍ ነገ ይዘጋል። አክቹአሊ ነገ ከ3 ከ4 ቀን በፊት ፕላን ብታወጣ ምንድን ነው ችግሩ? ይሄ ከአቅማችን በላይ ነው አይደለም። በቃ ሰነፎች ነን። ፎር ዛት ማተር እኛም ላናስበው እንችላለን። ዛሬ ይሆናል ያሰብነው። ለምን ይሄ መንገድ ዛሬ አንዘጋም ሊሆን ይችላል። ይሄ ከአቅማችን በላይ ስለሆነ አሰራራችን ነው። ሰው ምንድነው ቀበሌ እያልክ ያለሁት ይሄ አርቢትራሪነስ ይገድብልናል ነው። ሰው ሲያማረር ስትሰማ ከዛ ያምሬት ተጽፎ ኔክስት ታይም አራውንድ እንዳይደገም እንቆጣጠርበት ነገር ቢኖር መንግስትም ይጠቀማል። ለምንድን ነው የሚያማረር ሰው ቁጥር መብዛት ያለበት? እና ይሄ ወደዚህኛው ስመጣ ይሄ ማጭበርበር የሚባለው መጀመሪያ ስለ ሶሳይቲ ያለ ግምት ምንድን ነው? ሶሳይቲው አጭበርባሪ ነው ብለህ ነው የምትነሳው? አይ ሚን ፊሎሶፊካሊ ስፒኪንግ ብታየው አንተ ጋቨርን የምታደርገው ሶሳይቲ አጭበርባሪ ነው፣ ፕሪዛምፕሽኑ ማለት ነው ነው እና እዛ ሲጀምር ሞራሊ በጣም ሮንግ ነው ብዬ ነው የማስበው። ልክ ፕሪዛምፕሽን ኦፍ ጊልት ማለት ነው። ራይት ዘር ገና ሳይጀምር
አጭበርባሪ ነው፣ ጠብቁት፣ ተጠንቀቁ እያልክ ነው። እሱ እኔ ሞራሊ ልክ ነው ብዬ አላስብም። ሁለተኛ ተጠንተዋል ወይ ስንት ማጭበርበር እንደተካሄደ አዞፖዝ ኦነስት የሆነ ስራ ከሰሩት ምንድን ነው መለኪያችን? ሌላ ማጭበርበር እንዲቀንስስ ሌላ መንገድ የለም ወይ? ለምሳሌ ኤፊሽንት የሆነ አድሚኒስትሬሽን ኦፍ ጃስቲስ ቢኖራል፣ ኦኬ ሶሳይቲው የምናስተምርበት መንገድ ቢኖራል። ለምሳሌ የባልና ሚስት ጋብቻ ምንድነው ንብረት ለምንድነው ሬጅስተር የማይደረገው? መኪናውን ለምንድነው የማይደረገው? ማይንቀሳቀስ ንብረት ለምንድነው የማይደረገው? እና ለምን አክሰሲብል አይሆንም ለመንግስት? ለምንድነው አንተ ወረቀት ይዘህ ከቀበሌ የምትመጣው? ኤንድ ጌስ ዋት ያላገባ ዝም ብለህ ማግኘት ትችላለህ ብር ከፍለህ። ውሸት ነው። ዊር ኖት አቮይዲንግ ዛት። ያላገባ ዝም ብለህ ትሰጣለህ። እንዴትስ ያውቀዋል? እና አሁን እንዲያውም በቅርቡ በጣም ፋሲኔት ያደረገኝ ራስህ ትፈርማለህ። አሁን ክሌም ምንድን ነው ይሄ? አፊዳቪት እንደማለት ነው። ይሄ የኔ ነው ብለህ ለምሳሌ ትጽፋለህ። እሱ በጣም ነው ፋሲኔት ያደረገኝ። ምስክር ራስህ ትሆናለህ። ምን ማለት ነው? ለምሳሌ አላገባሁም ብትል በዛ ማግባት አለማግባት እንዴት ነው የሚታወቀው? ድሮ 3 ምስክር አምጣ ነበር የምትባል። አሁን ይሄ ይከለክላል ወንጀል መስራት ከፈለግ? በቃ አለማግባቱን ነው የማውቀው። አግብተህም ልትሆን ትችላለህ። እኔ አለማግባቱን ነው የማውቀው ካልኩ ለምንድን ነው የምጠየቀው? ምክንያቱም የሚመስልህን አውራ ነው እየተባልክ ያለው። ማለት ሰዎች ያለው አግብቶ ማግባታቸውን ላታውቃቸው የምትችላቸው አላገባንም ብለው ሁለተኛ ጋብቻ ውስጥ የሚገቡ አሉ። ይሄ ሁሉ የሚፈጥረው መከራ አለ። ይሄ የቢዝነስ ኦፐሬሽን ኢንትረስት አለ አይደለ? ስሙዝ የሆነ ፍሎው እንዲኖር። አሁን ይሄ ኢንትረስት ኦን ደ ዋን ሃንድ፣ ኦን ዚ አዘር ሃንድ ደግሞ ያኛው የኢንዲቪጁዋሉ ኢንትረስት። እኔ ትራንስፓረንሲ የለውም አሰራራችን። አሁን ለምሳሌ መኪና እኔ ኦን ማረክ ከሆነ ለምንድን ነው መንግስት የኢንፎርሜሽን ኢዝሊ አቬላብል የማያደርገው ፎር ዘ ፐብሊክ? ያ ለምንድን ነው ይሄ መኪና ቁጥር አስገብቼ ማን እንደሆነ ለምንድን ነው ማወቅ የሌለብኝ? ወይም ስጠይቅ ለምንድን ነው የማይነገረኝ? እኛ ጋር ሁሉም ነገር ሚስጥር ነው። ለምሳሌ እቃ ከውጭ ማስገባት ከፈለግ አንድ ቴሌቪዥን እንደዚህ አይነት ማስገባት ከፈልግ ያለው ስንት ነው ታክሱ? ሚነግረህ ነገር አለ ወይ? አሁን ይሄ በቀላሉ ትንሽ ትራንስፓረንሲ አፕላይ ብናረግ ማአት ወንጀሎች ከመፈጸም ሊድኑ፣ ማአት የማጭበርበር ስራዎች። ሌላው ትምህርት ነው። ሰዎች ሲጋቡ እዚያ ትምህርት የሚሰጥ የለም። ሲቪል ሶሳይቲ ኦርጋናይዜሽኖች የሉንም። በተለይ ሴቶች መብት የሚያስጠብቁ ዝም ብለው ነው ለነገሩ ማህበራት አሉ ምን ይባላል እንጂ ኢምፓክቱ አሁንም ነው። ማውራት ከጀመርን ቆይተናል። ፍዘላ 30 ይርስ ቢያንስ ሲቪል ሶሳይቲ እየተባለ ሉክ ሲቪል ሶሳይቲው የት ላይ እንዳለ እስካሁን ማለት ነው። ሰው ምንድን ነው ሲሪየስ አይደለንም ነው እየሰራን አይደለም። ሁላችን ኮምፕሌን ነው እንጂ ያደረግን ያለ ነው። እያንዳንድ ሰው ሪስፖንሲቢሊቲ ወስደው ጥናት ተደርጎ ወንጀል እዚህ ሀገር በስተዋል ትባላለህ። እኔ ለስኩል ውስጥ እያለሁ ሴቶቹ ምንድነው ዴሞንስትሬሽን ማድረግ ፈለጉ። የሆነች አንዲት ኢትዮጵያዊ ተገድላ እና ለስኩል ላቢ ማድረግ ጀመሩ። ማስፈረም መጥተው ሲጠይቁኝ ምንድነው ስላቸው ወንጀል ጨመራሉ። ኦኬ ስንት ነበረ? ስንት ሆነ? አሁን ተማሪዎቹ አሁን የዩኒቨርሲቲ ተማሪዎች ናቸው እነዚህ። ቲንክ አባውት ኢት። ጨመረ ስትሉ ቁጥር አይደለም ወይ እንዴ ሙልጌታ? አሚን መጨመሩ አሁን ያጠያይቃል እንዴ ምናምን? አዎ ያጠያይቃል። እኔ መጨመሩን አላውቅም፣ ስንት እንደነበር አላውቅም። ቁጥር ነው የቂት ነው ያመጣችሁ። እንፈጥራለን። ኦኬ ሶ ትራፊክ አደጋ በዛ። ስንት ነበረ? ስንት ሆነ? ነው ባሪቴልስ ይሁን እንደ ምን አይነት አደጋ? ለምንድን ነው የተፈጠረው የአደጋ? ጥናት የለም፣ እውቀት የለም። ሰው ምን እያልኩ ነው? አይ ቲንክ መጀመሪያ እውቀት ሊኖረን ይገባል። በደፈናው ሁሉም ነገር መንግስት እንዲሸከም ነው እየተደረገ ያለው። መንግስት ደግሞ ሰነፍ ነው፣ ከልክሉ ነው የሚለው። ኦኬ በቃ ምንድን ነው ያላገባው ሄዶ ቀበሌ ያውጣ።
ያላገባ ማውጣት ከባድ አይደለም። አንተ ኮራፕት ልሆን ካልክ ስናት ቅድም ወዳልነው ነገር ነው የሚመጣው። አሁን ክፍለ ከተማ ስትሄድ ባንክ አካውንት ነው የሚሰጥ። አማኛው የፕሮብሌማችን ደረጃ በጣም ሲሪየስ ነው። ያስለቅሳል፣ ያሳዝናል። በጣም 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 ነው ያስደነግጠው። ሊዝ ለመክፈል ነው ነግረህ ሰርቪስ ለማግኘት አይደለም። ፋይል ጠፍቷል ትባላለህ። አሁን ትፈራለህ። ፋይል የጠፋ ፋይል ጠፋ ማለት የፕሮፐርቲ ራይት አደጋ ውስጥ ወደቀ ማለት ነው። እና እዚህ አካውንት ውስጥ ብር አስገባ፣ አዘርዋይስ እንዲፈለግ እንዲገኝ ከፈለግ ከዛ አንተ ዩ ቲንክ ዲስ ጋይዝ ክራፕት አለቃው ጋር ሄጄ አቤት እላለሁ ትላለህ። ከእሱ ጋር ጨርስ ባለ እንዴት ነው የቃቅማችን በላይ የሚሆነው? ኢፎሚን ሲሪየስ እና ሁሉም ነገር ሰሞኑንም አንድ ኢቲቪ ላይ አንድ እንደዛ አይነት ዶክመንተሪ ያየው መሰለኝ። እንዴ አሁን ነገርኩ፣ ፓርላማ ላይ ቀርበዋል። እና ይሄ ነገር እንዴት ነው አድሬስ የምናደርገው ተብሎ ሶሳይቲው እንዲነጋገር ቀበሌዎች፣ እነዚህ ሰዎች ቀበሌ ውስጥ ነው የሚኖሩት፣ አብሮ ነው ያሉት ከኛ ጋር። ይሄ ልክ እንዳልሆነ እንኳን ሰው እንዲማር ማድረግ ሲገባን ቅድም እንዳልኩ ሲቪል ሶሳይቲው፣ ሚዲያው፣ ሌላው ደግሞ የሚያሳዝነኝ ሚዲያው በዚህ ላይ ሲሰራ ነው ያቻላቅ። ይሄ ዲቴይል በየቀበሌው እየዞረ የህዝቡ ሰቆቃ እንኳን ኤር ቢያደርገው ይሄ እኮ ልክ አይደለም፣ ይሄ እኮ ህገወጥ ነው ምን እንኳን ቢባል አሁን ብላታንትሊ ምንድን ነው ያስገባህበትን ደረሰኝ ይዘህና ይልሃል። ኢትስ ኖት ፋብሪኬሽን። ታዲያ አሁን ይሄ እያየህ ኦፊሻል ሆኖ እዚህ ላይ ሜጀር መውሰድ ካልቻል እንዴት አድርገህ ነው ስለ ኃላፊነትና ስለ ተጠያቂነት ማውራት ብታወራስ? ዋትስ ፖይንት? ይሄ ሰውዬ ብናገኘው እንቀጣዋለን፣ ግን ኢን ዘ ኦፕን ኢን ገቨርንመንት ኦፊስ እና ገቨርንመንቱ አስቻይ ሆነዋል። ሲነገረው እንዴት አያጠና? ሲነገረው ለምን መፍትሄ አይፈልግም? እና ግለሰብም እንደ ግለሰብም እኛ ያው በጣም እያጠፋን ነው፣ እየተሳተፍን ነው፣ እያማረንም ያው ወደድንም ጠላንም ፓርት ኦፍ ኢት። ግን መንግስት ምንድነው ጉልበት ስላለው ኢንስቲትዩሽን ስላለው አቅም ስላለው ኢኒሺዬቲቭ ቢወስድ፣ ለምሳሌ ሲቪል ሶሳይቲው ጭራሽ ባን እየተደረገ ነው። ሲቪል ሶሳይቲ ጭራሽ ምንድነው ተዘጋ ወይ ታግደዋል። ምንድነው ስራ የተሰራው እዚህ? የትኛው ሲቪል ሶሳይቲ ነው አሁን ኦነስትሊ የትኛው ሲቪል ሶሳይቲ ነው መንግስትን የሚያስቸግር ስራ ሰራ የሚባለው? እዚህ ከተማ ውስጥ እየኖርን ነው። ሲቪል ሶሳይቲ ምንም ስራ እየሰራ አይደለም። ሆቴል ውስጥ ተሰብስበው ስልጠና መስጠት፣ ሂውማን ራይትስ ማለት የሰው መብት ማለት ብሎ ማስተማር ትልቅ ትሬት ነው ለመንግስት። እኔ መንግስት ይጠቀማል ብዬ ነው። የነቃ ሶሳይቲ እየተፈጠረ ሲሄድ፣ መብቱን የሚያውቅ ሶሳይቲ እየተፈጠረ መንግስትም ከስንፍና እየወጣ ይሄዳል፣ ሲሪየስ እየሆነ ይሄዳል፣ ማሰብ ይጀምራል ብዬ እና ማሰብ ደግሞ ለሁሉም ነገር ይጠቅማል። እና ዛሬ የቀበሌ ሰራተኛ የሆነ ሰው ነገ የቀበሌ ሰርቪስ ተጠቃሚ ነው፣ ከዛ ወጥቶ ማለት ነው። ዛሬ ፖሊስ የሆነ ሰው ነገ ተከሳሽ ሊሆን ይችላል፣ ነገ በፖሊስ ሊጠየቅ ይችላል። ይሄ ሞራሊ ስታየው ማለት ነው። ግን እዛ ቦታ ራሳችንን ስናገኘው ይሄ ሁሉ ይረሳል። ከሁሉም ነገር በላይ ነው አድርገን ራሳችን የምናየው። ሰው በግለሰብ ደረጃ ኮራፕት ነን፣ ዊ አር ኮራፕት። ይሄ ደግሞ እየጨመረ ነው ያለው እና ምን ነበረ ተስፋ የምናደርገው? መንግስት አለ፣ ሲቪል ሶሳይቲ ይኖራል፣ ሚዲያው ይኖራል፣ አካዳሚክ ኢንስቲትዩሽኖች ይኖራሉ፣ በተለይ ሃየር ኤዱኬሽን ላይ ያሉ። ደርፎር ይሄ ሲቪክስ አለ አይደለ? ጥሩ ዜጋ እንዲፈጠር የትምህርት ስርዓቱ ያግዛል። ቀስ እያል ከ30 ከ40 ዓመትም አሁን እያፈስን ያለና ከ30 ዓመት በፊት ያበላሸነውን ነው። ኦኬ። እና ትምህርት ላይ ካልተሰራ ደግሞ ባይዘው የሁሉም ነገር መሰረት ትምህርት ነው። አንድ መንግስት ጥሩ ነገር የሚሰራ መጥፎ ነገር የሚሰራ ትምህርት ነው። ኢፍ ዩ ዲስትሮይ የኤዱኬሽን ሲስተም ኢትስ ኦቨር፣ ሶሳይቲ የሚባል ነገር አይኖርም። እና ኢህአዴጎች ባበላሹት ነው አሁን እየደረስን ያለ ነው። የአሁኑ ተማሪ እኔ ዩኒቨርሲቲ ማስተማር የተውኩት አንድ ምክንያት በቃ ኮሚኒኬሽን ብሬክዳውን ተፈጠረ። ከተማሪ ጋር መግባባት የማይቻልበት ደረጃ ደረሰ። ምን በየአመቱ ከስር የሚመጡ ተማሪዎች በቃ በየአመቱ እየቀነሰ ሲሄድ ነው የምታየው።
ሰው እንደ ሶሳይቲ በጣም ሲሪየስ ችግር ነው ያለብን እና ደግሞ we're not doing anything about it እሱን ለማራም ወይም እሱን ለማስቆም እና እንዳይጨምር እንዳይብስበት የሚያደርግ ነገር አይደለም እያደረግን ያለ ነው። አክቹዋሊ የሚያባብስ ቅድም እንዳልከው ኮንፍሊክት እየጨመረ ሲሄድ የባሰ ኮራፕሽን ነው የሚጨምረው።